የአራስ ቤት ቀኖቼን መጽሐፍ በማንበብና ለልጄና ለራሴ ጊዜ በመስጠት ያሳለፍኩት ነው። ዛሬ እንግዲህ እመጓ ላይ ከገረመኝ ስለ መንዝ ከጻፈው ላንብብላችሁ። መንዝ ቀያ ገብርኤል ወረዳ ከዘመሮ ከተማ ወጣ ብሎ በአመት አንድ ጊዜ ጳጉሜ 3 የቅዱስ ሩፋኤል ዕለት ብቻ የሚውል ገበያ አለ። ይህ ገበያ ለየት ያለ አስደናቂ ትዕይንት ይታይበታል። ልዩ ልዩ ሸቀጦችና የግብርና ውጤቶች የየራሳቸው ተራ ይዘው ሽያጭና ግዢ ከሚከናወንበት ውጪ አንድ ሌላ አስገራሚ ተራ አለ። ወይዛዝርት አምረውና ተውበው እንደየችሎታቸው የሙያቸውን ልክና ደረጃ ያሳያል የሚሉትን እንዝርት፣ የጥጥ መንደፊያ ደጋን፣ መሰቦ ወርቅ፣ ሰፌድ፣ ሙዳይ ወይም ጥልፍ የመሳሰሉትን ይዘው መደዳውን ይቀመጣሉ። እነዚህ ወይዛዝርት ትዳር ፈላጊዎች ናቸው ማለት ነው። ትዳር ፈላጊ የሆነ ወንድ ደግሞ ዞር ዞር ብሎ ከቃኘና ካስተዋለ በኋላ ቀልቧ ያረፈባትን ጠጋ ብሎ ያነጋግራል። እርሷም ቀልቧ ከፈቀደው ሽማግሌ የለ፣ ጥሎሽ የለ፣ ሰርግና ምላሽ ግርግር የለ፣ ዋጣታቸውን በቀላሉ በዚህ ገበያ ተገናኝተው ወልደው ከብደው የተሳካ ትዳር የመሰረቱትም ብዙዎች ናቸው። በዚያ ወግ አጥባቂ ተብሎ በሚገመትና በሚፈረጅ ህብረተሰብ መካከል እንደዚህ አይነት የሞራል ነጻነት መኖሩ ደግሞ በጣም ያስደምማል። ሌላው አዲስና የደስታችን አካል የነበረው ደግሞ የማህበረሰቡ የቁልምጫና የፍቅር አጠራር ነበር። መንዞች መውደዳቸውንና ማቅረባቸውን ከሚገልጹበት መንገድ አንዱ እድሜና የስራ ማዕረግ ሳይለዩ ጾታን ቀይረው መጥራታቸው ነው። ወንዱን አንቺ፣ ሴቷን ደግሞ አንተ ብለው ማለት ነው። ለምሳሌ እንዲህ ሊሉ ይችላሉ። መምሬ ሰርጤ በጓደሽ ይፍቱኝ ይባርኩኝ፣ ወይም ደግሞ አስናአች ቤቴን እያየ ውሃ ለእዳ ሄጃለሁ፣ ወይም አባወራው የሚወዳትን የልጆቹን እናት እንዲህ ሊላት ይችላል። የአጥላው እናት እስኪ የሚጠጣ ነገር ፈልግ፣ እርሷ መልሳ